እሱ ጋር ያላችሁ ጻፉ። ዮኒ ማኛ ከቲክታክ ዞር ቢል አያስጠላም? ቲክታክ እስክሮል ስታደርጉ አያስጠላም? እስክሮል ስታደርጉ እኮ ስታክ የምታደርጉት ማቤት ነው፣ ዮኒ ማኛ ቤት ነው። ብዙዎቹ ይሉኛል እኮ ያስቀኛል። እንደፈለግ እያረከን በቃ ከአንተ መራጋ ቹቹ የይመቼ ኔ አባት ያራድዬ ልጅ አያስጠላንም እያሉ ነው። እዚህ ደግሞ አያስጠላንም እያሉ ታፕስክሪን ጋይስ ታፕታፕ አድርጉልኝ። አይ ከጥያቄ ብዙ አትጠይቁ። 5 ጉዳይ ኖ ሩብ ጉዳይ ፑሽ አርጉ። ወንጌል ፑሽ አርጉ። ኦርቶዶክስ ስማ እናስቃቸው፣ ወንጌል እናስቃቸው። የሚመልሰው አላለ አንተ ምንድን ነው የሚባል ቻት ቢቲ ላይ ግባና ማለት አንዱ ማለት ነው ስለ አንድ ሃይማኖት ቀጣይት ነው ምናምን የሚለውን ተናግሮ ፈን አላሳየኝም። ቻቺ ቢቲ ዳውንሎድ አላረቁም ነው እንዴ? ብዙ ኢንፎርሜሽን ይሰርቃል። ለዛ አልቀበለው። የአንተም ሙሉ ይወስድባል። አንዳንዱ አበሻ ስለማያርፍ ለዛ እና 1-0 ተሸነፉ ጋይዝ። 1-0 አንድ ይቀረኛል። እቀጠቅጣለሁ። ኑሩልኝ የኔዎቹ። በጣም ነው የማመሰግነው። 1-0 አረጋ ወይ የሰሞኑን ጉዳይ እንዴት አየው? እኔ ማርያምን ይቅርታ አድርግልኝና ማለት ነው ራስ ወዳድ እንዳትለኝ እንጂ እኔ አንተ ውስጥ ገብቼ ይመስላል ሳወራ እንደ በኢየሱስም እኛ እኔ ገብቼ ችው አደረከው ነው የምትለኝ? ስማ እንደዚህ በቃ እንደዚህ በ3 ቀን በታተንካቸው እኮ ፔንቲዎችን ጂሰስ ክራይስት በ3 ቀን ማርያም በጣም ልቦናን ያብራል። የአይን ጌታ ለፈለጉት ሁሉ አንኳኩ ይከፈታል አይደል የሚለው ክፍት እኮ ነው። ጌታ ሁሉን ያሳውቃል። አንተ ብቻ መለመን ነው። ማርያም አሜዚንግ ደብል ነው ፋሚሊ ትልቅ ጊፍት ያለው ጋይስ። ኧረ አንድ ሰው ጋላክሲ ምናምን ያለ ሰው ደብል በእንግሊዘኛ ኖ ደብል ነው። አሁን ጋላክሲ ነው። ጋላክሲ ምናምን ትልቅ ጊፍት ያለው 2 ጋላክሲ ጋይስ። አንድ 5000 መግባት አለብን። ኧረ ጋይስ ፑሽ እዚህ ጋር አሌክስ የሚባል ወዳጅ ነውና ሊዮኒ አለ ከ12 እስከ 14 ዓመት የተከታተልኩት ወዳጄ ነው። ከፍም ዝቅም ሲልም እያየሁት ሚዲያው ያለሱ አይጥመኝም ደስም አይለኝም ይላል። ታዴ ይመችሽ በልልኝ። ይመች አባል። ይኸው እዚህ ጋር አሌክስ መጥቷል። አሁን ነው ያየሁት። አሌክስ በቃ ይኸው ፎሎ ገጭቼሻለሁ ብራንድ። ያ በጣም አረ ጋይስ አንዷ ትንሿን አንበሳ አረ ተሯሯጡና ከዮኒን ቤት መታችሁ ፑሽ እና እምነግር ማለት ነው። በእውነት በተለይ ማለት ነው በተለይ ይህን መጽሐፍ የማግኘት ኦፖርቹኒቲ ቢኖርክ ስለኛ ቤተክርስቲያን ጥልቅ የሆነ እውቀት ይኖራል። ምን አለ መሰለህ አንዱ 400 ዓመት የተሸከሙትን መከራ ሙሴ ነው የበታተነላቸው እስራኤላውያንን። የሆነ የገድላትን ምርኮኞች ገደል ከተታ ቀለሜን ይላል። የአዱገነት ቴንኪው እናትዬ፣ አዱገነት ቴንኪው። ምን ላድርግ ገደሉን ገደል ከተትኩ። ከትላንት ወደ አንተ ቤት 4000 ሰው እያለ ማለት ነው ቀለሜ ኤርሚያስ ጋር 200 ሰው ነው ገደል ያነባል። አንተ እዚህ ጋር 5000 አልገባንም። ቤተሰብ በሚቀጥለው ካልገባን አልቀጣው። አረ ጋይስ 5000 አልገባንም። አንድ ነው የሚቀረኝ። አንድ ቻንስ አለኝ። ተወዳጆቼ በቄ አጎትህን ያልኩት አባቴ አጎትህን አትርፉኝ። በቄ ሐዲስ አትርፉኝ።
የኢየሱስ ይላል እና የሚጽፈው ከስር ሌላ ነገር አትልፉኝ ጋይስ። ተቆርቁረ ነው ተቦርቡሮ ነው ተቆርቁረ ነው። ወደ ሉተር እንዳልዞር ወደ ሉተር እንዳልዞር ጀለስ አረጋጋ። ታብዘስክሪን እያንዳንዳችሁ ማለት አልሰማም እንዴ? በጋሻው እኮ ብሉይ ኪዳን አያስፈልግም አለ። አራቅልኝ በኢየሱስ ስም። መላእክት ላይ ይነገራል። ብሉይ ኪዳን ላይ ስለ መላእክት ብዙ ነገር አለ። አዛጋ ይኸው ላሳይ በቪዲዮ ምን እንዳለልህ ጉዱን ላሳይልህ ምን እንደሚል። አረ ፑሽ አድርጎ፣ አረ የሆነ ፑሽ አድርጎ ቶሎ በሉ ጋይስ። በብሉይ ኪዳን ለታቦት ተሰገደ ብለህ ምናምን ምናምን አላለም። ለስማ በእግዚአብሔር ታቦት ፊት ሰገደ ነው። ትክክል ነህ። አብርሃም ለመላእክት ሰግዷል፣ ሎጥ ለመላእክት ሰግዷል፣ ኢያሱም እንዲያርጓል፣ ሙሴም እንዲያርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስልህ በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጡራን እንዲንበረከኩ ለማድረግ የምትሞክረው ሙከራ ማቆም ነው ያለብን። ብሉይ ኪዳን አፈር በላ። አሁን ትንሽ ቆይቶ መዳም በሌላ በማንም የለም ብቻ የምትለው አንተ ጊዜ ሰው ሊመጡልህ ነው። መጽሐፍ ቅዱስ አያስፈልግም ብለው እንደ ቀደም አላየም እንደ በቃ ብቻ የሚለው እኮ ገደል ገባ። በቃ ብቻማ ብቻ ለብቻ የሚለው ገጥመን የለም ወይ ብቻ ለብቻ የሚለው ብቻ ሆነ። ሁለት አበባ ጋይስ፣ አንዳንድ ሁለት አበባ፣ አንድ ሰው አንድ አበባ። ያ ቴንኪው ያዱ ገነትዬ ቴንኪው። አንድ ሰው ሌላ አግዟት። ያዱ ገነትን አንድ ሰው ዝም ብሎ አንድ አበባ የሚሰጥ ቴዲማን አንድ አበባ። ቴዲማን ፎሎ አረክ አንድ አበባ። አቢቡ ሰለሞን የሚባለው ምን ብሎ ነበር መሰላችሁ? ቃል በቃል የተናገረው ጌታ ምስክሬ ነው የፈነጠጠው 60 አርበኝነት ነው ብዬ ነበር አለ። ሁለት ጋላክሲ እስቲ ሁለት ጋላክሲ በቃ ብዙ አለቀስክ። ሁለት ጋላክሲ ፕሊዝ ሌላ ቦታ ትሄድ። ሁለት ጋላክሲ ያዱ ገነት ቴንኪው እናትዬ። ጋላክሲ አሁን ካሸነፍኩት አለቀ። ሁለት ጋላክሲ መንገድ ተወዳጆች። አንድ ይቀራል። ቹቹ አንድ ጨምር። አረኑልኝ ቹቹ አንድ ጋላክሲ ጋይስ። አረ ሂጅበት ያዱ ገነት አንድ ጋላክሲ አንድ ጋላክሲ ብቻ አይሞላም። በአንተ የኔ ነው የሚሞላ አንድ ጋላክሲ ድምር አንድ ጋላክሲ ብቻ አንድ። አረ እንትሩ ሳይል አንድ ጋላክሲ። አረ ገድልኩት። ቹቹ ጨርሰናል። ይሄን ፊት ገልብጬ ነው ፊቴን አበላሸው። ይሄን ፊት አበላሸው። አረ ጋይስ አረ አድኑኝ። አረ ተው። አረ አድኑኝ። አንተ ትልቅ በጀት ተመድቦልኝ የለ እንዴ? እንደ ጌም ታጫውተኛለህ? በጀቴን አምጣ እንጂ በጀት ትልቅ ተመድቦልኝ የለ እንዴ?